ከ6 ኪሎ 05 እስከ ፈረንሳይ ቀበና ድረስ ያሉ ቀደምት ታሪካዊ መንደሮች ከምርጫው በኋላ ሙሉ በሙሉ በቀዳሚነት እንደሚፈርሱ ለነዋሪዎቹ መነገሩ ተገለጸ። የብልጽግናው አገዛዝ በአዲስ አበባ ከተማ የኮሪደር ልማትና ውበት በሚል ሽፋን የቀደምት ነዋሪዎችን መተዳደሪያና መኖሪያ ቤት እያፈረሰ ያለ ርህራሄ የሚያፈናቅልበት አዲሱ መርሃ ግብር ወደ ሰሜኑ የከተማዋ ክፍል በስፋት መዘርጋቱ ታውቋል። በአሁኑ ወቅት ከ6 ኪሎ 05 አካባቢ ተነስቶ እስከ ፈረንሳይ ቀበና ድረስ ባሉት ሰፊ መንደሮች ውስጥ የሚገኙ በሺዎች የሚቆጠሩ የመኖሪያ ቤቶችና የንግድ ድርጅቶች ሙሉ በሙሉ እንዲፈርሱ የአስተዳደሩ ባለስልጣናት ትዕዛዝ ማስተላለፋቸው ተረጋግጧል። ከአካባቢው ነዋሪዎችና ለጉዳዩ ቅርብ ከሆኑ ወገኖች ለሮሃ ቲቪ የደረሰ መረጃ እንደሚያመለክተው የአስተዳደሩ ካድሬዎችና የክፍለ ከተማ ባለሙያዎች በመንደሮቹ ውስጥ በድብቅ መረጃዎችንና የይዞታ ማረጋገጫዎችን ሲያሰባስቡ ከቆዩ በኋላ አሁን ላይ ለነዋሪዎቹ ይፋዊ ማስጠንቀቂያ መስጠት ጀምረዋል። ባለስልጣናቱ ለነዋሪዎቹ በሰጡት ትዕዛዝ በሚቀጥለው ሳምንት ከሚደረገው የአገዛዙ የምርጫ ድራማ ማግስት ጀምሮ የማፍረስ ስራ ስለሚጀመር ሁሉም ሰው ቀድሞ እንዲዘጋጅ በማለት በጥብቅ አሳስበዋል። የቀጠናው ታዛቢዎችና የከተማዋ ነዋሪዎች እንደሚገልጹት አገዛዙ ይህንን ከባድ ውሳኔ በሚስጥር አፍኖ አቆይቶ አሁን ምርጫው ጥቂት ቀናት ሲቀሩት ማሳወቁ ሆን ተብሎ የተቀነባበረ ስልታዊ ሴራ ነው። ምርጫውን በሰላም ለማለፍና ስልጣኑን ለማራዘም ህዝቡን አፍኖ የቆየው አገዛዙ ገና ምርጫው ሳይካሄድ ነዋሪውን ተዘጋጁ፣ በፈረሳው ወቅት ወደ ሚዲያ መቅረብና ተቃውሞ ማድረግ አይቻልም የሚል መልእክት ማስተላለፉ ታውቋል። ይህም የስርዓቱን ግብዝነትና ለህዝብ ፍላጎት ደንታቢስ መሆኑን በግልጽ ያሳየ ክስተት ሆኗል። ይህ ከ6 ኪሎ 05 ተነስቶ እስከ ፈረንሳይ ቀበና የተዘጋጀው አዲስ የማፍረስ እቅድ እንደቀደሙት ፒያሳና የቦሌ አካባቢዎች ሁሉ ለዜጎች የሚመጥን በቂ ምትክ ቦታ፣ የትራንስፖርትና የካሳ ክፍያ ሳይዘጋጅ የሚፈጸም ነው። ይህም ታሪካዊ መንደሮችንና የድሆችን መኖሪያ ቤት ሙሉ በሙሉ በማጥፋት ከተማዋን ለራሱ ባለስልጣናትና ለባለሀብቶች የመደልደል አካሄድ ቀጣይ ክፍል መሆኑ ተነግሯል። በአሁኑ ወቅት በአካባቢው የሚገኙ በርካታ አቅመ ደካሞች ነጋዴዎችና የዓመታት ቀደምት ነዋሪ መፈናቀሉ ከምርጫው ማግስት እንደሚጀመር በመስማታቸው በከፍተኛ ጭንቀትና ብሶት ውስጥ እንደሚገኙ መረጃዎች አመልክተዋል።